ሰላም እንዴት ናችሁ? ደህና ናችሁ? በእንደዚህ አይነት ቪዲዮ መጥቻለሁና እንደማታሳፍሩኝ ተስፋ አደርጋለሁኝ። ስለዚህ ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ጀምሩ። ልክ የዛሬ 3 ወር አካባቢ ነውና ልክ እንደዚህ ቅድስት ኪዳነ ምሕረት በዓል ሊደርስ 3 ቀን አካባቢ ሲቀረው በህይወቴ በጣም ከባድ ነገር ገጠመኝ። በጣም የሚያዝል በጣም የሚያደክም ነገር ማለት ነው። ከብዶናል፣ አቅቶናል፣ ተነስተናል፣ አሞናል፣ በጣም ከብዶናል። ለእግዚአብሔር ግን ቀላል እና ቀጥታ ያደረኩት እንጦጦ ኪዳነ ምሕረት ሄጄ እናቴ አበርቺኝ፣ በጣም ከብዶኛል፣ ይሄ በእኔ አቅም የሚሆን ነገር ስላልሆነ አበርቺኝ ያልኳትና ሰዎች አይደለም እኔ ሰዎች እንኳን ከኔ የሆነ ኃይል እንዳልሆነ በሚረዱበት ልክ በጣም አበረታችኝ። ለዚህም አመስግኑልኝ። ከዛ ወደ ዋናው ነገር ግን ስመጣ እኔ የእሷን ውለታ መመለስ እንኳን ባልችል ግን ከዚህ በፊት እኔ የቤተክርስቲያን ገቢ ማሰባሰቢያ ቪዲዮ ከመስራት ይልቅ እኔ አቅቢ ማድረግ እመርጣለሁ፣ ሰዎች እንኳን ሲጠይቁኝ ማለት ነው። እና አሁን ላይ ግን ያ ልክ ነው ብዬ አላሰብኩም። ምናልባት እግዚአብሔር እኔ ሊባርክበት በእኔ ምክንያት ደግሞ ሰዎችን ሊባርክበት ያሰበው መንገድ አለ ብዬ ስላሰብኩኝ አሁን ዛሬ እናንተም እንድትባረኩበት የምፈልገውና የምጠይቃችሁ ከአንድ ሰው 200 ብር ብቻ የምፈልግበት ነገር ሀዲያ ስልጤ ሶሮ ወረዳ ላይ የሚገኝ የቅድስት ኪዳነ ምሕረትና የቅዱስ ሩፋኤል ቤተክርስቲያን እየተገነባ ነው። ልክ እንደዚሁ ቲክቶክ ላይ በተሰራ ቪዲዮና ሰዎች ባደረጉት በተሰበሰበ ገንዘብ ነው የተሰራው። አሁን ላይ የተወሰነ የሚቀር ነገር አለና ክረምት ሳይገባ በፊት ሰዎቹ አደራ ስሩልን ስላሉ እናንተም እንድትባረኩ ስለምፈልግ አካውንታችንን ከላይ አስቀምጥላችኋለሁ። 1064 49 37 128 ነው። ስልካችንንም ስልካቸውን ከላይ አስቀምጥላችኋለሁ። ስለዚህ 200 ብር ብቻ እያላካችሁ ዛሬ በለታ ቀና እንድትባረኩ አደራ ላለው እና በጣም ነው ማመሰግናችሁ፣ በጣም ነው ወዳችሁ። እኔን የሰማች ቅድስት ኪዳነ ምሕረት እናንተንም ተስማችሁ ወዳችኋለሁ። ዛሬ አንድ ትልቅ ቀጠሮ አለኝ። አዲስ የምትዋወቀው ነገር አለ። ስሙን ብቻ ነው ማውቀው፣ በአካል አግኝቼው አላውቅም። ዘመን ይባላል። ስሙን ግን በጣም ወድጄዋለሁ። ወደ እሱ ለመሄድ አብረን እንዘጋጅ። ወላጅ ከሆነ በኋላ ብዙዎቻችን የሚያስጨንቀን ነገር በየትኛው ገንዘብ የትኛውን ጊዜ አግኝተን ነው ልጆቻችን የምናሳድገው የሚለው ነገር ነው። እኔም አዲስ ወላጅ እንደመሆኔ በጣም ያሳስበኛል እሱ ነገር እና አሁን ላይ ያው ቤት ውስጥ ሆኜ ልዩ ገበያን እሰራለሁኝ፣ ስሞል ቢዝነስ ነገር እሰራለሁኝ እና እሱን ለማስፋፋት ደግሞ የተሻለ ገቢ ያስፈልገኛል፣ የተሻለ ገንዘብ ያስፈልገኛል። ከዚህ በፊት እኔ የሜካፕና የጥፍር ቢዝነስ ጀምሬ በቂ ገንዘብ ስላልነበረኝ ከስሬ ነበረ ያቆምኩት። አሁን ላይ ደግሞ ይህን ቢዝነስ ለማስፋፋት እያሰብኩ ስለሆነ እጄ ላይ ደግሞ ገንዘብ ያስፈልገኛል። ምትወደውና ሊነጋ ሲል ሊጨልማል፣ ጨልሞ አይቀር ዳግም ይነጋል። ተስፋ ትቁረጥ ታውቃል ወይ? እሺ በእርግጥ አገኘሁ የትዕግስት መጠን ጥልቀቱን ፈልጌ እጹብ እጹብ አልኩኝ ድምፄን ከፍ አድርጌ። ማን ይከፍላል የፍቅርን ዕዳ ስለ ነፍሱ ላየህለት ፍዳ። ትንግርት ነው ከሊና በላይ ንገስልኝ በምድር በሰማይ ንገስልኝ በምድር በሰማይ። ማቀርቀሬን ሰበር ካልኩኝ ቀና
በርትቼ ተራምርኩ እንደገና በጠላቴ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ በጠላቴ ፊት መንገድስ ላንቺ ነው መማፀን ወዳንቺ ተስፋን ለምትቀጥይ ሕልምን ለምትፈቺ ከኪዳን በላይ ኪዳንሽ ልዩ ነው እናቴ የሚልሽ አምላክሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግንህ የኔ ጌታ በዝማሬ ላመስግንህ የኔ ጌታ በዝማሬ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግንህ የኔ ጌታ ሸካናትሽን ከዝግቢ ቤቷ የሾህ አጥር ህመሜ ትፋች በግሌ ጨረቃ አየች አሰርቃ ጀግና ናት የአባይ ዳር ልጅ ላኩማት ማላጅ ህመሜ ትፋች በግሌ ጨረቃ አየች አሰርቃ አባይ ባናዬ ቀዘፈች ጣናን በታንኳ ያቋረጠች አቤት ቁመናን አፈጣጠር የመውደድ ስልቷ ያፈቃቀር ገና ሳይነጋ ህልፈትታ ኮለል ካለው ምንጩ ሀገርታ እድገቷ የበሪኻ ጽማቷ የምንጭ ውሃ ከንፈሯ ማር ወለላ እችን ልጅ ማን ሊጠላ አይኗ የዶቅማ ፍሬ ቁጣዋ ቁንዶ በርበሬ ሳቋ የዋንዛ አበባ ትገኛለች ተውባ ዘሯን እፈልጋለሁ ከጓሮ ተክላታለሁ ለተቀን እጠብቃለሁ ዋይ 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 ዋይ። የዛሬው ቪዲዮ ይህን ይመስላል። ወዳችሁን እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ያቆየን።